ኢየሱስ ያድናል ሲሉ ጌታን ተቀበል ይላል እዚህ ኮሜንት ላይ ገብቶ። እኔ እኮ ኦልሬዲ እኔ ጌታዬን ተቀብያለሁ። የኔ ጌታ አላህ ነው። የኢየሱስ ጌታ፣ ያንተ ጌታ ጴንጤዎችን የመጽሐፍ ቅዱስ እውቀት አላቸው ብሎ የዋሻቸው የሸወጃቸው ሰው አለ። ያ ነገር እውነት መስሏቸው ፕሮቴስታንቶች የሆነ የመጽሐፍ ቅዱስ አንቀጽ ይመዙና ይመጡና ሶሻል ሚዲያ ላይ ሳክስና ጉራቸውን አልቻል ነው። ምንም አይነት የመጽሐፍ ቅዱስ እውቀት የሌለው ማህበረሰብ ቢኖር የፕሮቴስታንት ማህበረሰብ ነው። ኦርቶዶክሶችን መጽሐፍ ቅዱስን አያነቡም ይሏቸዋል። አረ በጨው በስንት ጣሙ የኦርቶዶክስ ማህበረሰብ መጽሐፍ ቅዱስን አያነብም ተብሏል። ነጠላውን ለብሶ መዝሙሩን ያዳምጣል፣ አለቀ። የሆነ አንቀጽ መዞ መጥቶ ከመጽሐፍ ቅዱስ የማይገናኝ ወሬ አያወራም። በቃ አይደለ አፍ ላይ ኢየሱስ ያድናል ኢየሱስ ጌታ ነው የሚል አፍ ላይ የተጻፈ የሆነ ሳክስና ጉራ እንጂ ምንም አይነት የመጽሐፍ ቅዱስ አንድምታም ሆነ እውቀት የላቸውም ፕሮቴስታንቶች። ለምሳሌ ኢየሱስ ያድናል ማለት ምን ማለት ነው? ኢየሱስ ጌታ ነው ማለት ምን ማለት ነው? ከመጽሐፍ ቅዱስ አስተምሮ ውጪ ነው የሚናገሩት እነሱ። የሆነ ጥያቄ ጠይቃቸው የማይገናኝ አንቀጽ መዘው አምጥተው ያስቀምጡልሃል። እንዴ አንቀጽ መምዘዝ እኮ የመጽሐፍ ቅዱስ እውቀት አለው አያስብልም እኮ። እንደውም ይሄ እርግማን ነው ለእናንተ የሚሆንባችሁ። ለማንኛውም ኢየሱስ አያድንም። መጽሐፍ ቅዱስ ላይ አዳኝም ገዳይም እግዚአብሔር ነው ይላል። ኢየሱስ ደግሞ እግዚአብሔር አይደለም። መረጃ ላሳያችሁ። አንደኛ ሳሙኤል ምዕራፍ 2 አንቀጽ 6 ላይ እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ወደ ሲኦል ያወርዳል፣ እግዚአብሔር ከሲኦል ያወጣል ተብሎ ተቀምጧል። ኢየሱስ ይገድላል፣ ኢየሱስ ያድናል የሚል የመጽሐፍ ቅዱስ መረጃ የለም። የሚገድለውም የሚያድነውም እግዚአብሔር ነው። ኢየሱስ ደግሞ እግዚአብሔር አይደለም። ኢየሱስ ክርስቶስ እግዚአብሔር እንዳልሆነ እሱም ሐዋርያቶቹም በደንብ አድርገው አስተምረዋል። ለምሳሌ ዮሐንስ ምዕራፍ 6 አንቀጽ 27 ላይ እግዚአብሔር አብ ብሎ አስተምሯል። ማን? ኢየሱስ ክርስቶስ። ጳውሎስ ለኤፌሶን ሰዎች በላከላቸው ደብዳቤ ምዕራፍ 6 አንቀጽ 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም ፍቅር ከናንተ ጋር ለወንድሞች ይሁን ብሏል። ስለዚህ እግዚአብሔር ማን ነው? አብ ነው። ኢየሱስም እግዚአብሔር ማን ነው? አብ ነው ብሎ አስተምሯል። ጳውሎስ በደንብ አድርጎ አጠናክሮ ሲያስተምር የሐዋርያ ሥራ ምዕራፍ 14 ቁጥር 15 ላይ ምን ብሏል? ምድርና ሰማይንና በምድር በሰማይ መካከል ያለውን የፈጠረው እግዚአብሔር ነው ብሏል። ኢየሱስን ደግሞ ሰው እንደሆነ በደንብ አድርጎ አስተምሯል። አንደኛ ጢሞቴዎስ 2:5 ላይ ያለው ማንበብ ትችላላችሁ። ኢየሱስ እግዚአብሔር ካልሆነ ፈጣሪ ካልሆነ ለምንድን ነው ኢየሱስ ጌታ ነው የሚባለው ከተባለ ኢየሱስ ጌታ ነው የሚባለውም ሆነ ሌሎች ሰዎች ጌታ የተባሉት መጽሐፍ ቅዱስ ላይ በሹመት የተገኘ ጌትነት ነው። ለምሳሌ የኢየሱስ ጌትነት በሹመት እንደተገኘ ጳውሎስ ለኤፌሶን ሰዎች በላከው ደብዳቤ ላይ ምዕራፍ 1 አንቀጽ 22 ላይ የሁለት ሺው እትም ምን ይላል? በቤተ ክርስቲያን በማንኛውም ነገር ላይ ራስ አድርጎ ሾመው ፈጣሪ ኢየሱስን ሹሞት ነው እንደውም ጌታ አደረገው የሚል አሳያችሁ። የሐዋርያ ሥራ ምዕራፍ 2 አንቀጽ 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። የክርስቶስ የሚባለው በሹመት የተገኘ ነው። ጌታ የሚለው በሹመት የተገኘ ነው። በነገራችን ላይ በአይሁዳውያን በእስራኤላውያን ዘመን ሃይማኖት ውስጥ ሰዎች ጌትነትን አምላክነትን በሹመት ያገኛሉ። ሙሴ ለምሳሌ አምላክ ተደርጎ ተሹሟል። ነብያቶች ነገስታቶች ክርስቶስ ማለት መሲህ ተደርገው ይሾማሉ። እዛው የሐዋርያ ሥራ ምዕራፍ 13 አንቀጽ 23 ላይ እግዚአብሔር ኢየሱስን መድኃኒት አደረገው ይላል። ስለዚህ ኢየሱስ ያድናል ሲሏችሁ ጴንጤዎች መጥተው አይ ፈጣሪ ነው መድኃኒት ያደረገው፣ ኢየሱስ ጌታ ነው ካላችሁ አይ ፈጣሪ ነው ኢየሱስን ጌታ ያደረገው፣ ይሄ መድኃኒት ነው፣ ኢየሱስ መድኃኒት ነው፣ ኢየሱስ ጌታ ነው የሚሉ በሹመት የተገኘ ነው፣ ስልጣን ነው በሏቸው። ያኒ ሐላፍትና ነው። በማርቆስ ወንጌል ምዕራፍ 14 አንቀጽ 14 ላይ ኢየሱስ ክርስቶስ ሲያስተምር ብሏል የቤቱ ጌታ የቤቱ ኃላፊ የቤቱ ባለቤት ለማለት ነው። በድሮ ቋንቋ ባይሁድም ሆነ በማንኛውም ህዝብ በፈረንጆቹም ቋንቋ አንድ ኃላፊ አንድ ስልጣን ያለው ሰው ጌታ ይባላል። ፈረንጆቹ ሎርድ ይላሉ። በእኛ በሀገራችን ደግሞ ጌታ እንዲህ ብለው ጌታ እንዲህ አድርገው ይላል። አንድ ሀብታም ሰው ጌታ ተብሎ ነው የሚጠራው። ዘፍጥረት ምዕራፍ 42 ቁጥር 30 ላይ የሀገሩ ጌታ ይላል። የሀገሩን ገዢ የሀገሩን ንጉስ ለሆነ ወይም የአንድ ቀበሌ አስተዳዳሪ ወይም የአንድ ወረዳ አስተዳዳሪ ጌታ ተብሎ ይጠራል እንደ መጽሐፍ ቅዱስ ቋንቋ። እዛው ዘፍጥረት ምዕራፍ 45 ላይ ነብዩ ዮሴፍ ፈጣሪ ጌታ እንዳደረገው መድኃኒት እንዳደረገው ተቀምጧል። ስለዚህ ነብዩ ዮሴፍ ጌታ ነው፣ ነብዩ ዮሴፍ መድኃኒት ነው ብል እና ፈጣሪ ልታደርጉት ነው። ጳውሎስ ለቆሮንቶስ ሰዎች በላከላቸው ደብዳቤ አንደኛ ቆሮንቶስ ምዕራፍ 11 አንቀጽ 3 ላይ የፈጣሪን የሰውን የኢየሱስን ስልጣን በቅደም ተከተል አስቀምጧል። ፈጣሪ በኢየሱስ ላይ ባለስልጣን ነው። ኢየሱስ ደግሞ በዘመኑ በነበረው በህዝቡ ላይ ባለስልጣን ነው፣ ኃላፊ ነው። በዘመኑ የነበሩ ሰዎች ደግሞ ወንዶች ደግሞ በቤታቸው ላይ በሚስታቸው ላይ ምንድናቸው? ኃላፊዎች ናቸው። ስለዚህ እንላል የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው። የክርስቶስ ራስ እግዚአብሔር ነው ይላል። አንድ ወንድ ለቤቱ ጌታ ነው፣ በሚስቱ ላይ ጌታ ነው።
እንደ መጽሐፍ ቅዱስ ግልጽ አስተምሮ ፈጣሪ መድኃኒት ነው፣ መድኃኒትን ያደርጋል። ሰዎችን ንጉስ በማድረግ ነብይ በማድረግ መድኃኒት ያደርጋል። ለሰዎች ዕውቀትን በመስጠት መድኃኒት ያደርጋል። ለምሳሌ መጽሐፍ ቅዱስ ላይ መልካም ልብ መድኃኒት ናት ይላል። ታውቃላችሁ። በመሆኑም አንደኛ ሳሙኤል ምዕራፍ 19 አንቀጽ 5 ላይ ዳዊት እግዚአብሔር መድኃኒት እንዳደረገው ተቀምጦ፣ ስለዚህ ኢየሱስ ክርስቶስ በመጽሐፍ ቅዱስ ምድርና ሰማይን የፈጠረ ጌታ እንዳለ በደንብ አስተምሯል። ሉቃስ ምዕራፍ 10 ከቁጥር 20 ጀምራችሁ ማንበብ ትችላላችሁ። 21 ላይ በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባቶ ያለ፣ አባቶ እየተባለው እግዚአብሔር ነው፣ ፈጣሪ ነው። ፈጣሪ ምድርና ሰማይን የፈጠርክ ነህ ብሎ ፈጣሪን አመስግኗል። እንደውም ኢየሱስ ይህን ምድርና ሰማይን ፈጠረ ያለውን ጌታ ያለውን ፈጣሪ አምላኬ ብሎ ወደ ራሱ አስጠግቶ ጠርቶታል። መጽሐፍ ቅዱስ ላይ ሰዎች ጌታ ተብሏል። ለምሳሌ እግዚአብሔር መድኃኒት ያደረገው ነብዩ ዳዊት በአንደኛ ነገስት ምዕራፍ 1 ቁጥር 2 ጀምራችሁ ማንበብ ትችላላችሁ። ሰዎች ምን ይሉት ነበር? ዳዊትን ጌታችን ይሉት ነበር። እና ታዲያ ዳዊት ፈጣሪ ነው ጌታችን ስለተባለ። ነብዩ አብርሃም የአብርሃም አገልጋዮች አብርሃምን ጌታዬ፣ ጌታችን፣ ጌታ ብለው ይጠሩት ነበር። ያኒ እንኳን አይደለም ነብይ፣ እንኳን አይደለም ንጉስ፣ እንኳን ሐላፍትና የተሰጠው አይደለም እያንዳንዱ ወንድ ምንድነው ጌታ ነው እንደ መጽሐፍ ቅዱስ አስተምሮ። እናም የጴንጤን ሳክስ መጽሐፍ ቅዱስን በማንበብ መከላከል ትችላላችሁ። ሳክስ የሚነዛባችሁ ጴንጤ ከመጣ በመጽሐፍ ቅዱስ አፉን ማያዝ ትችላላችሁ።